ድፍን ምስር አይደል እንዴ ያለሽ ከከለከተሽ ትልኪዋለሽ እጣለች ድፍን ምስሩ አንዴ ክክ የሚሆነው አንቺ ነፈዝ አሁን እናቱ እንዲሁም ጨቅጣቃ ነሽ ልታስጮይብኝ ነው እዚህ እዚህ ምን አለ ወይኔ መጣ ልጁ መጣ የሞጆ ልጅ መጣ ኧረ አንቺ ልጅ ደህና ሰው ላይ ወደቂ ይሄ አሯሯጭ አይደል እንዴ ቶ ያተራምሰኝ ይምጣ እሺ ሰላም ነው እንዴ ነሽ ወይ ምን ልታዘዝ ጭምብል ይኖራል ምን ልታረገው ልነፋው ይናትለኝ ምን ላድርገው ነፋ የኔ ፍቅር ቤተሰቦች ይዘረስተው እነሱ ፈታ ያሉ ናቸው ፈታ ማለታቸው አይደለም እኔ ትልቅ ሰው ፈራለሁ ችግር የለም ገብቼ ግን ዘመነ ማለት ችግር የለም እኔ ብቻ እንኳን ደህና መጣችሁ እንዴት ሰላም ነው አለ ገባ ተጫወቱሽኛ ስራ ሰርተን ተጫወቱ እሺ እኔ የምልሽ ፋዘር ምን ሊሰሩ ነው የሄዱት እንጨት ምናምን ይፈልጥ መሰለኝ ፋዘር አምጡ እዚህ አይሆንም እኔ ጀምር ያለው ለምን እኔ ወጣት ነኝ አይነኔ መታል ችግር የለም አምጡ እኔ ያለሁት እርሶ ለምን ይቸገራሉ መሬቱን ቀስ በላ አንድ አይደለም መሬቱን አደራ አነጣጣሪ በሽክል አይቸገሩ ፋዘር ጉዴ ይሄኛው እኮ አይደለም የሚፈለጠው ማዘር ምን እየሰሩ ነው እሷማ ምን ሽንኩርቷን እየላጠች አረጅን እንዳትቆርጣ ችግር የለም ማዘር እኔ ልስራው ችግር የለም ማዘር እንዴት እንደምወደው ኩርሶ ግድ የለም አይ ልጅ ግድ የለም አምጣው እኔ ልስራው ችግር የለም ማዘር ምን እኔ ካላገዝኩት ልጅቷ አይደል እንዴ እሺ ቢላውን ቆይ ቀስ በሉ ወይኔ እናት ምንድነው ምን ሆነሽ ነው ወገብ እንዴ ሰው የለሽም እንዴ ኧረ ሰው አለ የሰው አለ በእናትሽ ምን ይሁን እንድታረፋት ሚሳደንስ በደንብ ደግፋት እንጂ ነው ኧረ ሚስት አይደለችም ድሮም ወንዶች መካድ ልምዳችሁ ነው ኧረ አልካድኩም የምር ሚስት አይደለችም ኧረ ተው እናት ቢወለድም እኮ ያንተ ልጅ ነው ደግፍ አድርጋት እንጂ እሺ በቃ አንቺ በዛ ጋይልኝ እኔ አንቺ ደግሞ በእኛው ጋር አዎ ወይ ማንም አስረገዘው እናንተ ወሰላኝ ምን ላድርግ እኔ በእናትህ እዚህ ደሞ ቶሎ ፈጥሩ ኧረ በእናትህ አታውራ እንዴ ሰው ሚላችሁን እየሰማችሁ አይደለም በጣም አብዝታችሁታል አፈት ከፍታል እንዳልኮርኩም እስከ ቤታችሁ ድረስ ተዘርፈናል እያላችሁ ትሄዳላችሁ እስከ ቤት ተዘርፈናል እኮ ነው አይደል እንዴ ኧረ በእናትህ አንተ ነው በእናትህ ያስጠላ ተዘርፈናል ተገርዘናል ተሰልበናል ምን ይገልከለው ምን ይገልከለው ተሰልበናል ነው እንደዛ ሻውደናል እኮ ነው በሉ ተባለው ተሻውደናል ምንድነው ሲጀምር ቋንቋ ነው ተሰልበናል ብለው አይደል እንዴ አለችው አንተ እርግጠኛ ነህ እኔ እርግጠኛ ተሻውደናል ተባለው እርግጠኛ ነህ በኋላ 100% በኋላ ብትቆጣን ግን ማለት ነው ባለው ነበር ተሻውደናል የተባለው ተሻውደናል ና ቀጥልሽ ተሰልበናል አባዬ ከጓደኞቼ ጋር የሆነ ፕሮግራም ነበረብኝና ትንሽ ብር ፈልጌ እኮ ብር እኔ ጡረታ እንደወጣሁ ታውቃለህ በወር ማገኘው ገቢ እንደማይበቃኝ ታውቃለህ እኔም ብር ጠይቀኛለህ እኔ ታዲያ አባዬ ጓደኞቼን እያገኘሁ በባዶ ኪስ አይሆን ታዲያ እኔ ጓደኞቼን አገኝ ብያለሁ ወይ መፈልገው ማንተ ሞለከው ነው ለምን ወለድከኝ ታዲያ በእናትህ ለምን ወለድከኝ ፈልገህ ነው ብር ፈልገህ እኔ የምፈልገው ነገር ካረክልኝ ብር እሰጥሃለሁ እሺ በጣም ጥሩ መጀመሪያ እናትህ ደክሞ ሳታጥቦ የተኛችው ቃል እሱን ታጥባለህ ከዛ ደግሞ እኔ እንደደከመኝ ታውቃለህ ወገቤንም ትንሽ አመም ምን እንዳደረገኝ ታውቃለህ አይደል 3 ሜትር ኩብ የሚሆን እንጨት አለ እሱን ከጓሮ ፈጣን እሱን እስከፈለክ ድረስ እኮ ፕሮግራሙ አለቀ ማለት አይደል እንዴ ምን አይነት ካርፈለክ ብር ይላል እንዴ አይን ይብራል እሺ ወንድም ሰላም ነው ሰላም ኢንስፔክተር እባላለሁ እሺ ኢንስፔክተር አይደለም ነው እሺ አለቃ ምን ልታዘዝ እዚህ አካባቢ ወንጀል ተፈጽሟልና ለምርመራ ላይ ዘንዳ ለጥያቄ ፈልጌ ነው በማቀው ከሆነ ምን ችግር አለው በጣም ጥሩ በቃ እዚህ ጋር ትፈርምልኛለህ ምንድነው የምፈርመው ያው በጥያቄ ወቅት አንዳንድ ነገሮች ቢፈጠሩ ህጉን ለማስከበር እንደሆነ አውቀህ ለበጎ እንድትወው ብዬ ነው እሺ እንግዲህ ቴንክ በጣም አመሰግናለሁ በጣም አመሰግናለሁ ችግር የለም ታጥቀኝ ወራንዲ ያለን አምጣ አንተ የጋሻዬ ልጅ እኮ አረገዘች ሰማህ አረገዘች አዎ የምር ነው ከማ ምን ይታወቃል ከማን እንደሆነ እንደዛ ለፍቶ አሳድጓት በእናትህ እንዲሆን ነበረባት ወይኔ በጣም እኮ ነው የሚያሳዝነው ወይኔ አረገዘች በቃ አረገዘች በእናትህ ይኸው ደግሞ ሄደ ለሰው እንዳወራሉ እንደለመደ ምን ተብሎ ይነገራል ይሄ ምን ተብሎ ነው ለሰው የሚነገረው በልደነዋል የቀረሰው የለም አይደል ሰብሰብ ብላችሁ ጠብቁኝ ጥብስ የሆነ ወሬ ነው ያለው ጠብቁኝ መጣሁ ይኸውላችሁ ያታየለ ልጅ ለስንት ነገር ስትጠበቅ ታያንቺ ልጅ እዛ ጫካ ትጂ ከትለከፈለሽ እኔ ራሱ ስንቴ ነው መከርኳት ትዝ ይላችኋል አይደል ይኸው ሄዳ ለ10 ደፍሯት እርግዝ
እኔ ሰውዬው አሳዘነኝ አባቱ አሳዘነኝ እኔ አሁን ለሰው ምን ተብሎ ይነገራል እንዴት አወክ ግን አንተ እኔ ባይኔ በብረቱ አይቼ ነው እኔ አንዴ ያስረገዝኳት ምን አንተ ወረኛ ወሽታ ቀጣፊ ወረኛ ሁሌ እንደዋሸ በቃ How you doing, young lady? The feeling that you're giving really drives me crazy. You don't have a play about the choke. I was at a loss for words from the sky. Wait, hello. አንተ እስካሁን አልወጣህም እንዴ? 5 ደቂቃ መጣሁ። ምን አይነት አጣሙ እግዚአብሔር! ምን አይነት ዳገባው! ምን ሆነህ ነው? 5 ደቂቃ ነው መጣሁ። ምን ሆነሽ ነው መጣሁ? ምንድነው? ከባድ ነው። ለኔ ከባድ ነው። ችግሬ ከባድ ነው። በጣም ከባድ ነው። እምቢ አለኝ። ኧረ ስርዓታችሁን ያዙ። አባብዬ እንዲህ አይነት ነገር አይወዱም። አሁን ሁልሽም በየተራ ትገቢያለሽ። እድልሽ ደርሷል። እሺ፣ እድል ነው። በላ ገባ ተተረጀ የመጀመሪያ እሺ፣ አበቃል። ምን ሆነ መጣ? ይሄው አባብዬ ሚስቴን ማስደሰት አልቻልኩም። እለዋለሁ ወቀጣውን ነው። አዎ፣ ይሄው ምንም ማስደሰት አልቻልኩም። ትክክለኛ ቦታ ነው የመጣው። ማነስ ሙቀጫውን አቀበለ። አይዞህ፣ መፍትሄው እዚህ ጋር ነው። አይስነፍ አይተኛ ይጀግን አቁም እዛው ደህና በቃ እንዴ ምንም ነገር ሳይሰጡኝ ነው እንዴ? ምንድን ነው ቅሌታም ጠቋራ ጠንቋይ? ኧረ ተረኛ ትገባልኝ። እሺ አንቺስ ምን ሆንሽ? ይኸውልዎት ምን መሰሎት፣ እኔ ማታ መተኛት አልቻልኩኝ፣ እንዲሁም መቀመጥ አልቻልኩም። ወገቤን ይኸው እዚህ ጋር ነው፣ ብርድ ነው መሰለኝ። እንደው ምንም ነገር አልቻልኩም። ትክክለኛ ቦታ ነው የመጣሽው። እሱ ጋር ጫን ዝቅ ትንሽ ዝቅ ቀስ አትኮርኩረኝ። ቀስ ገባ። በቃ ድነሻል። ሂጂ። እርስዎ ደግሞ ይቀልዳሉ እንዴ? ምንም ነገር ሳይሰጡኝ ነው እንዴ ድነሻል? የሚዋጥም ነገር ስጡኝ እንጂ ምንም ነገር ሳይኖር ነው እንዴ? እኔ ድሮስ እዚህ መምጣቴ ፍቅሬ ለምዶ ግን የምትፈራኝ? አጫውተኝ እንጂ። ኧረ ፈርቼሽ አይደለም። ያው እንዴ ምን ልትሆን ነው? አዲስ የምናዳምጠው ነገር እየመጣ ነው። ተዘጋጅሽ መጠበቅ አለብሽ። ተዘጋጅ። ደፈንከኝ እኮ ታዲያ እንዴት ላዳምጥ እንዴ? ኧረ ደፈንኩሽ። በዛ ጋር ሂደት አይደል? ግን አልነገርከኝም እኮ። ለምን ነው የምትፈራኝ? መፍራት እኮ አልፈ እንዴ የምን እንዴ ነው? አዲስ የሚደመጥ ነገር እየመጣ ነው። ስለዚህ መዘጋጀት አለብሽ። እንዴ አባ ልጅሽ ምን እያረካት ነው? አዲስ ሳውንድ፣ አዲስ የሚደመጥ ነገር እየመጣ ነው። ስለዚህ ተዘጋጁ።